ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ባላችሁበት እግዚአብሔር ሰላም እግዚአብሔር ፍቅር ይብዛላችሁ። ይህ የምታዩት የቅዱስ ሚካኤል ቤተክርስቲያን ካቴድራል ነው። ያው ተመርቋል። እንግዲህ ያው ቅድም እንዳልኳችሁ አሳያችኋለሁ። እንዳልኳችሁ ያው ይሄ የውጭኛው ፓርት ነው። በዓለም ወይንም በአፍሪካ አንደኛ ነው። ቦሌ መድኃኔዓለም ቤተክርስቲያንና ሳለተ ምሕረት ቤተክርስቲያን ከስፋት ሁሉ ይበልጣል። እጅግ በጣም የሚያምር የእግዚአብሔር ጣት ያረፈበት እጅግ በጣም ኪነ ጥበቡ በጣም የሚያምር እንደዚህ ደግሞ ተመርቆ በማየታችን እጅግ በጣም ነፍሴ ሐሴት አድርጋ ደስታ ተሞልታለች። በአገር ውስጥም በአገር ውጭም የምትኖሩ እህት ወንድሞቼ የዩቲዩቤን ሰብስክራይብ እያደረጋችሁ እንድታበረታቱኝና መንፈሳዊ ገዳማቶችንና መንፈሳዊ የሆኑትን የአባቶችን መልእክት የአባቶችን ምክር እናስተላልፍበታለን። እንደምታዩት ህዝበ ክርስቲያኑ ነቅሎ መጥቶ አንግሷን አክብሯን አስመርቋን እጅግ በጣም ደስ የሚል ነው። ሰሚት ሲኤምሲ ቅዱስ ሚካኤል ቤተክርስቲያን እጅግ የሚያምር በጣም በጥራት ከአፍሪካ አንደኛ በጣም ውስጡ ራሱ በቃ ለሱባኤም ሆነ ለሁሉም ነገር የሚመች እጅግ በጣም የሚያምር ደስ የሚል ቤተክርስቲያን ነው። እህት ወንድሞቼ የምወዳችሁ የምትወዱኝ የማከብራችሁ የምታከብሩኝ ዩቲዩቤን ሰብስክራይብ አድርጉ። ቅዱስ ሚካኤል ገናናው መልአክ ሩህሩህ መልአክ ከፊት ከኋላ ይቅደምላችሁ። የልባችሁን መሻት ከኃጢአት በቀር እርሱ ይሙላላችሁ። ቅዱስ ሚካኤልን የተደገፈ ቅዱስ ሚካኤልን የተማጸነ ቅዱስ ሚካኤልን የጠራ አፍሮ አያውቅም። ብዙ እህቶች፣ እናቶች፣ አባቶች የተፈወሱበት ምሕረት ያገኙበት ድህነት ያገኙበት በቅዱስ ሚካኤል ምልጃ ነውና የቅዱስ ሚካኤልን ምልጃ ደግሞ እኛ ህዝበ ክርስቲያኖች ሁሉ ተጠቅመንበታል። ቅዱስ ሚካኤል ብለን ከጠራን ቅዱስ ሚካኤል ፈጥኖ ደራሽ ነው። ቅዱስ ሚካኤል ደግሞ የማያሳፍር መልአክ ነው። ሩህሩህ መልአክ ነው። ታጋሽ መልአክ ነው። አቃፊ መልአክ ነው። የተቸገርን የታመመን በተለያየ በሽታም የታሰርን እህት ወንድሞቻችን ቅዱስ ሚካኤል አንተ እርዳኝ፣ አንተ ቅደም፣ አንተ ዳሰኝ ካልነው የሚዳስስ መልአክ ነው። ዕለት በዕለት እኛን የሚባርክ እኛን የሚያስተምር መልአኩ ቅዱስ ሚካኤል ነው። ስለዚህ ሩህሩህ መልአክ ቅዱስ ሚካኤል ሁላችንም እንዳይለየን በቤቱ መተን በመባረክ በማስቀደስ በመቀደስ ሁላችንም እንድንተባበርና ሁላችንም በረከት እንድናገኝ ስል መልእክቴን የማስተላልፈው እዚህ መጥተው ጸሎታቸውን ያደረሱ ብራኪውን የተቀበሉ ተባርከዋን ተቀድሰዋን። እንዲሁም ደግሞ በአገር ውጭ ያሉ እህት ወንድሞቻችን ደግሞ በጾም በጸሎት እግዚአብሔር ለሀገር ያብቃይ ብትሉ ያበቃችኋል። የቅዱስ ሚካኤል በረከቱ ሰላሙን ፍቅሩን ለሀገራችን ለሕዝበ ክርስቲያን ሁሉ ያድልልን። እንዳልኳችሁ ቅዱስ ሚካኤል ሩህሩህ መልአክ ነው። ቸር መልአክ ነው። ፈጣን መልአክ ነው። ከአምላክ ታዞ እኔና እናንተን ከችግራችን ከህመማችን የሚያወጣ መልአክ ነው። ቅዱስ ሚካኤልን ጣዕሙን የቀመሰ የቅዱስ ሚካኤልን ፍቅሩን የቀመሰ ያውቀዋልና ሁላችንም ታዲያ የቅዱስ ሚካኤልን ስም በመጻፍ ቅዱስ ሚካኤል ተራዳይ፣ ቅዱስ ሚካኤል ተራዳይ፣ ቅዱስ ሚካኤል ቅደምልኝ እያል ዩቲዩብ ኮሜንት ላይ እንድንጽፍ ይህን የሰማችሁ እህት ወንድሞቼ፣ እናት አባቶቼ በሀገር ውስጥም በሀገር ውጭም ያላችሁ ይህን የምትሰሙ ይህን ድምፅ የምትሰሙ ይህን ካቴድራል የምታዩ የምትመለከቱ ህዝበ ክርስቲያኑ ተገኝቶ ሲባረክ ሲቀድስ ያያችሁ የተመለከታችሁ ሁላችሁም እንደደረሳችሁ እንዳያችሁ እንዳስመረቃችሁ ነውና የሚቆጠረው። ቅዱስ ሚካኤል ደግሞ ከፊት ከኋላ ይቅደምላችሁ። ሰብስክራይብ ያደረጋችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ዩቲዩቤን አስተዋውቆልኝ በመልካምነት በቅንነት ስል መልእክቴ ነው ማስተላልፈው። እኔም ወንድማችሁ መምህር ታደሰ እባላለሁ። ሁላችሁም ታዲያ ላይክ፣ ሼር፣ ኮሜንት አድርጉ። ቅዱስ ሚካኤል ገናናው መልአክ ከፊት ከኋላ ቀድሞ ትዳራችንን፣ ህይወታችንን፣ ስራችንን ይባርክልን፣ ይቀድስልን። ቅዱስ ሚካኤልን የተማጸነ አፍሮ አያውቅምና ቅዱስ ሚካኤል ወዳጅ የሆነ
አቶ አያውቅምና ከህመማችን ከችግራችን ሁሉ እርሱ ቅዱስ ሚካኤል ቀድሞ ነፃ ያውጣን። ሁላችሁም ህዝበ ክርስቲያን ዛሬ ያልተገኘን ምርቃቱ ላይ ያልተገኘን በሌላ ቀን መተን ዕለተ ሰንበት በማስቀደስ በመባረክ በመቀደስ በረከቱ እንድናገኝ ሲል መልእክቴን አስተላልፋለሁ። ሰላማችሁ ይብዛ።